የዛሬው ታሪክ ሰዎች ሲረሱን እግዚአብሔር እንደማይረሳን ያስታውሰናል። ዮሴፍ እግዚአብሔርን የሚወድ ወጣት ነበር። እግዚአብሔር ለዮሴፍ ስለ ወደፊቱ ሕልሞችን ሰጠው። ነገር ግን ወንድሞቹ ቀኑበት። ዮሴፍን ሸጠው ወደ ሩቅ አገር ላኩት። ዮሴፍ ብቻውን ወደ የማያውቀው ሀገር ተሰደደ። ዮሴፍ የተረሳ ሆኖ ተሰማው። ዮሴፍ በባዕድ አገር አገልጋይ ሆነ። እዚያም ቢሆን እግዚአብሔር ከእርሱ ጋር ነበር። በኋላ ዮሴፍ ወደ እስር ቤት ተላከ። እንደገና ምንም ጥፋት ሳያጠፋ። እግዚአብሔር ግን አልተወውም። እግዚአብሔር ዮሴፍን በሄደበት ሁሉ ረድቶታል። አንድ ቀን እግዚአብሔር ሁሉም ነገር ለውጦታል። ዮሴፍን ከእስር ቤት አወጣው። እግዚአብሔር ወደ ክብር ቦታ አነሳው። ዮሴፍ ብዙ ሰዎችን ከረሃብ ለማዳን ችሏል። በኋላ ዮሴፍ ወንድሞቹን እንደገና አገኘ። በቀል አልተበቀለም። ዮሴፍ እንዲህ አለ፣ ይህንን ለክፉ ነገር አሰባችሁት፣ እግዚአብሔር ግን ለበጎ ነገር አደረገው። ይህ ታሪክ አንድ አስፈላጊ ነገር ያስተምረናል። ሰዎች ቢረሱህም እንኳ እግዚአብሔር ያስታውስሃል። ሕይወት አስቸጋሪ ቢሆንም እንኳ እግዚአብሔር አሁንም ዕቅድ አለው። ይህ ታሪክ የመጣው ከመጽሐፍ ቅዱስ ነው፣ በዘፍጥረት ምዕራፍ 37 እና 50። ይህ ታሪክ አበረታታ። ተጨማሪ የመጽሐፍ ቅዱስ ታሪኮችን እና ሳምንታዊ ማበረታቻዎችን ለማግኘት ላይክ እና ሰብስክራይብ አድርግ።